በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች እንደምን አመሻችሁ? እህት ወንድሞቼ ክርስቲያኖች፣ ልዑል እግዚአብሔር ክብርና ምስጋና ይድረሰው። እንኳን ለእመቤታችን ለቅድስት ልደታ ለማርያም ወርሃዊ መታሰቢያ በዓሏ አደረሰን አደረሳችሁ። ትላንትና ስለ ሐዋርያው ቅዱስ ማርቆስ በጥያቄ መልክ ተነጋግረን ነበረ። ስለምን በአናብስት ይመሰላል ብለን እና ሐዋርያው ቅዱስ ማርቆስ በአናብስት የሚመሰልበት አብይ ምክንያት ቤተ ክርስቲያናችን የምትመስልበት አብይ ምክንያት አንበሳ የአራዊት ሁሉ አለቃ፣ ግርማ ሞገስ ያለው አስፈሪ እንስሳ ነው። ሐዋርያው ቅዱስ ማርቆስም ለአጋንንት አስፈሪ ነበረ። ቃሉን ሲሰብክ በሞገስ በግርማ ድውያንን እየፈወሰ ርኩሳን መናፍስትን እያወጣ ሲሰብክ መድረሻ አጥተው ነበር እና ለዛ ነው በአናብስት የተመሰለው። ሐዋርያው ቅዱስ ማርቆስ ዘአንበሳ ይባላል። ይህንን ይመስላል። ሰላም እግዚአብሔር ከሁላችንም ጋር ይሁን። እንዲሁ በጥያቄና መልክ እያደረግን ወንጌሉን እንነጋገራለን። ሰላም እግዚአብሔር ከሁላችንም ጋር ይሁን። አሁንም በድጋሚ ሰላም ደሩ